ብዙዎችን ያስደነገጠው በዝናብ መልክ የወረደው የደም ጎርፍ አሁን ብዙዎችን እያነጋገረ ነው። ኢትዮጵያዊ ባለ 3 ኩላሊት እንግዲህ በዚህ ሰሞን መነጋገሪያ ሆኗል። ቲክታከሩ መንሱር ሰሞኑን መነጋገሪያ ሆኗል። ስለሱም አዳዲስ ነገሮች ያልተጠበቁ ነገሮች ተሰምተዋል እና ሌሎችም ወቅታዊና አዳዲስ መረጃዎች አሉ። እሱም በዝርዝር የምናይ ይሆናል። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። ወደ መረጃዎቹ ለማስተራብነት የ3 ቀናት የጾም ጸሎት ቀን ታውጇል። የጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተራብነት የጾም ጸሎት መርሃ ግብር በመያዝ ጸሎት እያደረጉለት ይገኛሉ። እንደምትመለከቱት ከዛሬ ጀምሮ የአካባቢው ነዋሪዎች ለ3 ቀናት በሚቆይ የጾም ጸሎት መርሃ ግብራቸው አደባባይ ወጥተው ጸሎት እያደረጉለት ይገኛሉ። ሁላችሁም በየእምነታችሁ ጸልዩልኝ ባለው መሰረት እንግዲህ የጸሎት ምህላ አውጆለት ጾምና ጸሎት እንዲደረግ በአንድ ቤተክርስቲያን ተወስኖ እየተደረገ ይገኛል ማለት ነው። የማስተር አብነት ወንድምም አንድ መልእክትን አስተላልፏል። ከቤተሰብ የተላለፈ መልእክት ነው። ወንድማችን ማስተር አብነት ከበደ በመላው ኢትዮጵያ በመስዋዕትነት የተሞላ የበጎ አድራጎት ስራዎችን እየሰራ የሚገኝ መልካም ቀናና ትሁት ወጣት ነው። በዚህን ወቅት ላይ በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህ ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። ይህን ሁኔታ ተጠቅመው አንዳንድ አካላት የተሳሳተ መረጃ በጽሑፍም ሆነ በተንቀሳቃሽ ምስል ለሕዝብ ሊያደርሱ ስለሚችሉ የሚለቀቁ ሐሳቦችን በጥንቃቄ እንድትመለከቱ በአክብሮት እንጠይቃለን። ወንድማችን የተሻለ ሕክምና እንዲያገኝ የምንችለውን ሁሉ በትጋትና በጽናት በማድረግ ላይ እንገኛለን። ማንኛውም የተለየ ሁኔታ በሚኖርበት ጊዜ በግልጽና በቀጥታ ከቤተሰብ ይፋ የምናደርግ ይሆናል። የማስተር አብነትን መታመም ምክንያት በማድረግ በጣም ብዙዎች ድጋፍ በማሰባሰብና እንግዲህ ለራሳቸው ጥቅም እየዋሉ ይገኛሉ። ከእንደዚህ አይነት ነገር ተጠበቁ። ቀለም ዝናብ የሚመስል ደም ጎረፈ እየተባለ ነው። እጅግ በጣም አስፈሪና ተአምራዊ የሆነ ዝናብ በኢራን ዘንቧል። ከጀርባ የምትመለከቱት ደም የመሰለው ውሃም እንግዲህ በኢራን መሬት ላይ የዘነበው ዝናብ ነው። ይህ ነገር እንግዲህ በርካቶችን እያስገረመ እንዲሁም ደግሞ በኢራን የሚኖሩ ነዋሪዎችን እያስደነገጠ ይገኛል። በኢራን ለሚኖሩ ዜጎችም ሁለት ተቃራኒ ስሜቶችን በአንድ ቀን የሚያስተናግዱበት አስገራሚ የሆነ ክስተት ሆኗል። ከ50 ዓመት በኋላ ድርቅ ያጋጠማት ኢራንም እንግዲህ በዚህ ሰዓት ዝናብ ዘንቧል። የዘነበው ዝናብ ግን እንደምትመለከቱት ሙሉ ለሙሉ መሬቱን እንዲሁም ደግሞ የሆርሙዝን ወደብ በደም የሸፈነ እንደሆነም ተነግሯል ማለት ነው። በአካባቢው ላይ የሚገኙ ሰዎችም በአሁኑ ሰዓት አደባባይ ላይ ወጥተው ደስታቸውን እየገለጹ ይገኛሉ። ነገር ግን የዘነበው ዝናብ እና እንደምትመለከቱት ቀለሙ ደግሞ በርካቶችን አስደንግጧል። ከወራት በፊት በኢራን ዋና ከተማ ቴህራን እንግዲህ የዝናቧ 89 በመቶ የሚሆነው ዝናብ በቀነሱን ተከትሎ 10 ሚሊዮን የሚሆኑ ኢራናውያን ዋና ከተማዋን ቴህራንን ለቀው ይወጣሉ የሚሉ ዜናዎች ነበሩ። በተጨማሪም ደግሞ ኢራን በቴክኖሎጂ ዝናብን ለማዝነብ ጥረት እያደረገች እንደነበረም ተዘግቦ ነበረ። ነገር ግን በዚህ ሰዓት ዝናብ ዘንቧል። ነገር ግን እንደምትመለከቱት እንግዲህ የሆርሙዝን እንዲሁም ደግሞ አካባቢው ላይ ያሉትን ደሴቶችና መሬቶች በደም ሸፍኗል ማለት ነው። ብዙዎችን ክስተቱ አስደንግጧል። እንግዲህ በኢራን በዋና ከተማዋ ላይ ከ10 ሚሊዮን ህዝብ በላይ ይኖራልና በዛ በውሃ ጥም ብዙዎች እየተሰቃዩ እንደሆነ ተገልጾ ነበር። ነገር ግን አሁን ዝናብ ሳይሆን የወረደው በደም መልኩ የወረደ ውሃ ነው እያሉ ብዙዎችን አስደንግጧል። ክስተቱንም ሳይንሳዊ አንጻር ምንም የተባለ ነገር የለም። እነኛ ግን ኢራናውያን ግን የፈጣሪ ቁጣ ነው እያሉ ነው። በኢቢኤስ የተፈጠረ አሳፋሪ ድርጊት ባለቤትሽ የማይወደው የሰው ባህሪ እሺ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስት ለምን ተዛዝ አይ የሆነ በቃ የሚያስደስት ነገር ካረክበት ይነጫነጫል። ምን አመል አለበት? የሚወደው ነው ይሄ የሚጠላው ነው ይሄ የሚወደው የሚጠላው ያለ ይመስለኛል። ከሁሉም ጋር ተቀላቅሎ ስለሚሆን ከውሸታሙ ጋር ውሸታም ነው እንደዚህ መናገር አይችልም። ቀረጻ ላይ መሆኗን ረስተው ይሆን እንደ የማይተላለፍ መስራትና ብዙዎችን ያስገረመ ነው። በተለይ አሁን ሚዲያ ላይ እየወጡ ያሉት አንዳንዶቹ የቤተሰቡን ጓዳ ጉድጓዳ እንደዚህ የመዘበሩ ይወጣሉ። በኋላ መልሰው ችግሩ ራሳቸውን ያጠቃቸዋልና ኢቢኤስ ላይ ተፈጠረው በተለይ በተደጋጋሚ እየተፈጠረ ነው ሆነና እነሱም ደግሞ ሆን ብለው እየቆረጡ በደንብ ለብቻው ነው የሚያስተላልፉት እያስተዋወቁ። እንደውም ባለ 3 ኩላሊቱን እንመልከተው።
ባለ 3 ኩላሊቱ ዛሬ ልዩ እንግዳችን ነው። አልፎ ከሰዎች ጋር ጨዋታ ስንጨዋወት 3 ኩላሊት አለኝ ስላቸው ትገዛላችሁ ያልኳቸው ስለመስለው ከምግብ በላይ ያው ውሃ ስለማበዛ በቅጽል ስምነት አልወጣልኝም እንጂ ጃር በለኝ አቡተው ሲክሊፍ ስጠኝ ስለው ጊዜ እኔ ላንተ ሲክሊፍ በሚሰጠው እብድ አይደለሁም፣ ቀጥ ብለህ ወደ ስራ ገባ። እኔ ራሴ በጣም ደብቄ ያቆየሁት ከ16 ዓመት በፊት የነበረ ሚስጥር ነበረ። ይሄንን ኢቢኤስ ከሰው ባሻገር ኩላሊትን የማፈላለግና ይሄን ታሪክ የማውጣት ሚስጥር ስላገኘ በጣም ተገርሚያለሁ። የዛን ጊዜ ምናልባት በዓለም ላይ የነበሩት የኩላሊት የባለ 3 ኩላሊት ሰዎች ከ3 አይበልጡም ነበር። ባለቤቴም ከዛ በኋላ እናቴም ቤተሰቦችም ስለግራቸው የሚገርም ነገር እንደ አዲስ ፍጥረት የማየት ነገር ነው ራሱ። እና አሁን ሐኪሙም ሲነግረኝ ምንድነው አንድ ኩላሊት ያለው ሰው ሰምተናል አለ ከዚህ በፊት። ይሄ ግን በጣም በተለየ መልኩ ለመጀመሪያ ጊዜ ነው። እንደሰማችሁት እንግዲህ ብዙም ያልተለመደና እስካሁን እንዲያውም አንድ ኩላሊት ያለው ቢበዛ ሁለቱን ፌል ያደረገ ከታመመ በኋላ ፌል ያደረገ ሜቢ ምናምን እንደዚህ ነው እንጂ ባለ 3 ኩላሊት እስካሁን ብዙ የለም። በዓለም አቀፍ ደረጃም የተወሰኑ ናቸውና ይሄ አስገራሚ ሰውዬ ነው ኢቢኤስ ላይ ቀርቦ። በመቀጠል የማቀርብላችሁ ሰሞኑን ድምፃዊት ቬሮኒካ አዳነ በአፍሪካ ኢትዮጵያን ስም ከፍ ማድረጓ ይታወሳል። ከአሁን በኋላ ግን ዘማሪ ልሆን ነው እያለች ነው። እኔ ምንም አይነት ሱስ የለብኝም። ደረቴን ነፍቼ እናገራለሁ። አልጠጣም፣ አላጨስም፣ አልቅምም። ምንም ውስጥ የለውበትም። ፈጣሪን በጣም ወደዋለሁ። መጽሐፍ ቅዱስ አነባለሁ። በተቻለኝ መጠን አሁን እንደዚህ ቲቪ ላይ ወጥቼ ልዝፈን፣ ልተውን፣ ብዙ ነገር ላደርግ እችላለሁ። ከጀርባ ግን በብዙ ጸሎት ነው እዚህ ደረጃ የደረስኩት። ገባ እግዚአብሔር ደግሞ አምነዋለሁ እሱ ደጅ ወጥቼ እንደማገለግለው። እሱን ለማድረግ እኔ ሰው ነኝ፣ ስጋ አለኝ። በስጋ ነው የምኖረውና ወደ መንፈሳዊ የሚያደርገኝ ፈጣሪ ስለሆነ ጸልያለሁ። ከዛ በኋላ ጥፍጣለኝም አበባዬንም አሁን የወጣውንም ራሴ ነኝ ፕሮዲዩስ ማድረገው። ማንም ሰው አድርጎኝ አያውቅም። ደረቴን ነፍቼ የምናገረው በላቤ ያመጣሁት ገንዘብ ነው እና እኮራለሁ። ለአባቴ ቤት ስሰራ በራሴ ላብ ነው የሰራሁት። አሁን የምኖርበትን እያንዳንዱ መኪኔን ሁሉም በራሴ ነው ያመጣሁት። ክብር ለመድኃኔዓለም። ወደፊት ደግሞ እሱን ለማገልገል ያብቃኝ። እዚህ ሶፋ ላይ መጥቼ ዘማሪ ሆኜ እንገናኛለን። በጣም ደስ የሚል አገላለጽ ነው። ስለተመቼ ነው ያቀርብኩላችሁና የሆነ ስኬታማ የሆነ ሰው በፈጣሪውም ተማምኖ እንደዚህ ጥሩ ነገሮች ሁሉ ወደፊት እንደሚሰራ ማሰቡ ይህ ስኬት የደረስኩበት በፈጣሪ ዘንድ ነው ማለትም በጣም ደስ የሚል ነው። ሰሞኑንም እንግዲህ ኢትዮጵያን ከፍ ብላ አስጠርታለች ማለት ነው። በድምፃዊቷ ቬሮኒካ አዳነ እንግዲህ ኢትዮጵያ ስሟ ገኖ ውሏል ማለት ነው በዚህ ሳምንት። ይህንን ዜና ጭንቀት ያለባችሁ ሰዎች ባትሰሙት ይመከራል። በሰንዳፋ ባንክ ሰራተኛዋን ገሎ አስክሬኗን በጅብ ያስበላው ግለሰብ በፖሊስ እየተፈለገ ይገኛል። ከአዲስ አበባ ከተማ አቅራቢያ በምትገኘው ሰንዳፋ ውስጥ አዳነች ኩምሳ የተባለች የኢትዮጵያ ንግድ ባንክ ሰራተኛን የገደለው ግለሰብ በፖሊስ እየተፈለገ እንደሆነ ተገልጿል። የንግድ ባንክ ሰራተኛ አለልቱ ቅርንጫፍ ሰራተኛዋን ገሎ አስክሬኗን ጥሎ የተሰወረው ተጠርጣሪ በቁጥጥር ስር እንዳልዋለ የሰንዳፋ ፖሊስ ጣቢያ የምርመራ ክፍል ኃላፊ ኮማንደር ንጋቱ አለሙ ለቢቢሲ ተናግረዋል። ግድያው የተፈጸመው ሰኞ ታህሳስ 6 ቀን 2018 ዓ.ም መሆኑንም ገልጸዋል። በሰንዳፋ በኬ ከተማ ጎማጣ ወደ ተባለ ስፍራ ተወስዳ ከምሽቱ 3 ሰዓት አካባቢ ነው ግድያው የተፈጸመው ብለዋል። ቢቢሲ ያነጋገረው የሟች አዳነች አብሮ አደግና ቤተሰቧን የሚያውቅ አንድ ግለሰብ ተጠርጣሪው ከዚህ ቀደም ወደምትሰራበት እየሄደ ሲያስፈራራት እንደነበርም ተናግሯል። የሚያሳዝን ነገር ነውና ከመሞቷ ከመግደሉ በላይ ደግሞ ሬሳዋንም ጅብ እንዲበላው ቀሪውን ያደረገውና በጣም የሚያሳዝንና የሰውነት ባህሪ የሌለው በቃ አይምሮ ራሱ ከሰው ባህሪ ከሚባል ነገር ውስጥ ያፈነገጠና የወጣ በጣም የሚያሳዝን ክስተት ነው በእውነቱ። በመቀጠል የማቀርብላችሁ ብዙዎቻቸው የምታውቁት መንሱር ጀማል አንድ ሚዲያ ላይ ቀርቦ የተናገራቸውም ሌሎችም ንግግሮች አሉና በጣም ብዙዎች እየተቹት ነው ያለው ነገር። የሚናገረው ሌላ እውነታው ሌላ እና ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው። አይ ላቭ ዩ። ይሄን ካልወደድክ ይሄን ካላከበርክ ዋሽተህስ ታውቃለህ?
ውሸት እድሜውም ወደ 30 ምናምን እየገባ ነው። 40 ዓመቴ ነው። በዚህ 40 ዓመት የቀን ወጪ ምን ያህል ነው ብዬ ገምታለሁ? በሳምንት 100 ሺህ ብር። በወር ምን ያህል ወጪ አለ? በሳምንት 50 ሺህ ብር አወጣለሁ። እዛ ጋር ምን አልክ? በሳምንት 100 ሺህ ብር። ክላሽ አላረግ። ምን አይነት ሴት ነው የምትወደው? የሰውነት አካል ያው ከኋላ የምታይ ነገር ፈልጋለሁ። ኦይ የኔ ጌታ ለአብይ ለአብቹ ከነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻ ካለ ሰጠዋለሁ። ሳክስማ ትንሽ ይኖራል እኮ። ለቁልፋ ሚል ፊልም ፕሮዲውስ አድርጌያለሁ። ለታዋቂ አክተር መኪና ሸልሜያለሁ። የዛሬ 10 ዓመት። ለማን ነበር? ስሟ ጠፋኝ። ግን በጣም ስቲል አክተር ታዋቂ አክተር ነች። ይሄን ማንም ሰው ያውቀዋል። ምን ፊልም ተውና? የሴቶች ጉዳይ ፕሮዲውስ ያደረኩት እኔ ነኝ። ለሷ ነው የሸለምካት? ለሷ ለአክተሯ በጣም ብዙ። ኧረ የተሸለመችው ሜን አክተሯን ነው የሸለምካት? ሜን አክተሯን። ይሄ ማለት ምንድነው? የዛሬ 10 ዓመት ማናት? ወላሂ እኔ ብዙ ጊዜ ከስሜ ውጪ ብዙ ሰው ስም መያዝ አልችልም። ማናት? ታቆታለች? ግን ያን ነገር እንዳደረግኩ አውቃለሁ። እዚህ ጋር የተያዘ ደግሞ ልጠይቅህ መንሱሪ፣ ምናልባት አንተ ተመቻችቶልህ ነገሮች ያው በመጣበት መንገድ መተህ ሀብት ላይ ተቀምጠህ ወደ ሶሻል ሚዲያው ስለገባ ሀብት ላይ ያልተቀመጠን ቆይ ጥያቄ አለኝ እንዴ? ሀብታም ነህ እንዴ መንሱር? ደሃ አይደለሁም ግን ሀብታም ግን እንደውም ያደራ ባለ ሀብት ነህ አሉ እኮ። አደራ ለምሳሌ የመንግስት ትልልቅ ባለስልጣኖች እባካችሁ ስጡኝ ካላችሁ አይደለም። አይደል ትልልቅ ባለስልጣኖች ሙስና፣ መሬት እንደዚህ ባለስልጣኖች በስማቸው ማድረግ አሁን ቆንጠጥ ያለ መመሪያም አለ። ስለዚህ ባንተ ስም ሀብቱን ምኑን ራን ያደርጋሉ፣ ላንተ የሚደርስህን ይሰጣሉ። ተወካይ ማለት ያደራ ባለ ሀብት ይባላል። በኢህአዴግ ጊዜ እንደዛ ነበረ። ብዙ በኢህአዴግ ጊዜ ያደራ ባለ ሀብት ከሆነ አሁን ባለው ዘመን ደግሞ ምንድነው ስም አልተወጣለትም። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ድረስ ሀሳብ አስተያየታችሁን የሚሻሻሉ የምትሉትንም ኮሜንት ላይ አስፍሩልኝ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። መልካም ጊዜ